አርቀው እየተመለከቱ ነቢያት ያዩዋል። የአዳም የልጅ የተባለ ከልጅ ተወልጃ ግን አሉ ያለው የልጅ ያለችኝ እያለ 5500 ዘመን የጠበቃት አዳም አያቸው። በአይነ ህሊና እያያት በአይነ ስጋ የማትታይ የልጅ ከ5500 ዘመን በኋላ በአካለ ስጋ የምትገለጥ ከሊባኖስ የተገኘችው አያቸው። ወደዚያ ከሊባኖስ እንደገና ጉዞውን ስናደርገው እስከ ቤተልሔም ላይ ስንሄድ ደግሞ የተበተነው ዓለም የተሰበሰበባት ለመሰብሰብ ምክንያት የሆነች ሰፊ መጋረጃ እመቤታችን ድንግል ማርያም ናት። ክብር ለስሙ ይሁን። እሷ ናት። ይሁላችሁ ቤተልሔም ላይ ሰማይና ምድርን የፈጠረ በለቢስ ስጋ በስጋ ማርያም ተገለጠና ሰማያዊ አምላክን ዓለምን መዳፉ ላይ የያዘውን እግዚአብሔርን መዳፏ ላይ ተሸክማ ጡት ያጠባች። እዚህ በለጠ ምን ታምራለ? እውነቱን ለመናገር አለደ አረ ንገሩኝ አለ። እስኪ ሰማይና ምድር ተጠቅልለው መዳፉ ላይ እንደ እንቁላል ነው፣ እንደ እንቁላል ጨብጦ ነው የሚገዛው። ሀዚ ዓለም ነው እግዚአብሔር። ሰማይና ምድር እንደ እንቁላል መሃል ላይ ባል እጅ ላይ ቁጭ አድርጎ ዓለምን የሚገዛ እግዚአብሔር መሃል እጇ ላይ ቁጭ አድርጋ ጡት አጠባቸው። ክብር ለስሙ ይሁን። አያችሁ እዚህ በላይ ምን ታምራለ? እውነቱን ለመናገር አወሷ ታቀፋ ጡት እያጠባችሁ ነበረ ቤተልሔም። ሰባ ሰገል ከምስራቅ ወርቅጣን ከርቤ ይዘው መጡ። እየቋጠሩ ደክመው ከሁለት ዓመት በላይ ተሰቃይተው በብዙ መንገድ በኮከብ እየተመሩ መጡ። ቤተልሔም መጡ። ቤተልሔም ሲመጡ ሕፃኑን ከእናቱ ከማርያም ጋር አገኙት ነው የሚለው። ከማን ጋር አገኙት? ማቴዎስ 2 አንብቡት። ከእናቱ ከማን ጋር አገኙት? ያን የፈለጉትን፣ ያን የደከሙለትን፣ ያ የረኩበትን፣ ያ የተደስቱበትን ያ እጅ መንሻ የሚገባው ወርቅ ስለ መንግስቱ፣ ዕጣን ስለ ክህነቱ፣ ስለ ድነት ዓለም ከርቤ ተሸክመውለት የመጡትን ከማን ጋር አገኙት ይላል? ከእናቱ ከማርያም ጋር። ምን እያደረገ? ጡት እየጠባ። ማን ታቅፎት? ድንግል ማርያም። አያቸው ዓለማትን በመዳፉ ያዘ እግዚአብሔር እቅፏ ላይ ቁጭ አድርጋ ጡት እያጠባቸው ትልን ሳይዘነጋ ውርትልን ዓለምን የሚመግብ ፍጥረቱን የሚመግብ እግዚአብሔርን ጡት እየመገበች ቤተልሔም። በሰማይ ዓለምን ይመግባል፣ በምድር ጡት የሚመገብ እግዚአብሔር። አጽሙ 40 ዘመን እስራኤል ዘሥጋ ነው። 40 ዘመን ከሰማይ መና እያወረደ ጥንጫ ላይ ውሃ እያፈለቀ የመገበው እግዚአብሔር ጡት የመገበች ማን ናት ቢባል ማን ብቻ ናት? ክብር ለስሙ ይሁን። ድንግል ማርያም ብቻ እኮ ናት። ሰባ ሰገል ከምስራቅ መጡ። እረኞች ከመንደር መጡ። መንጋ ፍለጋ ነው የመጡት። መንጋ ፈልገው መጥተው ግን ጌታን አገኙ። በረት ላይ አሁን በመንጋ ለማሰማራት ነው የመጡት። የመንጋ ማሰማራቱን አቆሙት። ወደ ምስጋና ተቀየረ ቤተልሔም። አያችሁ ቤተልሔም ኢዮር ራማ ኤረር ሆነ። ከሰማይ መላእክት፣ ከምስራቅ ሰባ ሰገል ጠቢባን፣ እንደገና ከመንደር እረኞች፣ ከዚያው ከበረት ደግሞ እንስሳትን ፍጥረቱን ሰብስቦ በአደባባይ በበረት የተገኘውን አምላክ ያስገኘ ፍጥረት ሁሉ ተሰብስቦ እንስሳት ሳይቀሩ እስትንፋሳቸው እንዲገብሩ ለእነሱ ሁሉ ኩራት የሆነች የምድር ክስተት ድንግል ማርያም እኮ ነው። ያምላክና መጽሐፍ ቅዱስ ስንበረብረው፣ መጽሐፍ ቅዱስ ስንተረጉመው፣ መጽሐፍ ቅዱስን ስንራቀቅበት፣ ውስጡን ስንገልጠው ማን አለ የሚታይ? አያችሁ መጽሐፍ ቅዱስ ሲተረጎም በውስጡ የሚፈካ እንደ ጽጌረዳ አበባ ከሩቅ የምትታይ ደምቃ የምትገለጥ እኮ የአምላክና ድንግል ማርያም ናት። ክብር ለስሙ ይሁን። ማን አለ? ዓለም ታውሮ ይደነቋቆራል። አልገባው ማለት መጽሐፍ ቅዱስን ሐሳቡ ሳይገባው ዓለም መጽሐፍ ቅዱስ ተሸክሞ ድንግል ማርያምን መግለጥ የማይችል ዕውር ዓለም ነው ያለው። አያችሁ በዚህ ዕውር ዓለም ውስጥ ግን ታላቋ ቤተክርስቲያን ይህን ሁሉ የፈጠረች ያስገኘች ሁሉ አስገኝ። አሁን የፈጣውን ሃይማኖትን ሁሉ ባለ ሃይማኖት ነን የሚሉ መጽሐፍ ቅዱስ አዋቂ ነን ለመጽሐፍ ቅዱስ ጠበቃ ነን የሚለው ሁሉ መንካ መጽሐፍ ቅዱስ ፈጣሪ ልወቅ ያለችው ታላቋ ቤተክርስቲያን በዚህ ልክ ድንግል ማርያም ታከብራለች። ክብር ለቤተክርስቲያናችን ይሁን። በዚህ ልክ ታከብራለች። ስታከብርም የሌለ ክብር አይደለም ያለና እውነታ ነው። ከመላእክት ትበልጣለች። ይታብን ኪሩቤል ነው። ከሱራፌልም እዚያ በላይ ናት። ምክንያቱም ሱራፌልና ኪሩቤል ወልደው አልሰጡንም። አምላክን የወለደች የሰጠች እሷ ብቻ ናት። ኪሩቤልና ሱራፌል በዘባነ ኪሩብ በየማነ አብ የሚሰለሰው የሚቀደሰው እግዚአብሔር ኪሩቤልና ሱራፌል በትንቢተ ኢሳይያስ ምዕራፍ 6 ከቁጥር 1 ጀምሮ እንደምንመለከተው ለማየት ፈርተው ተጨንቀው እሳተ መለኮት እንዲያቃጥላቸው በክንፋቸው ፊታቸውን የሚሸፍኑለት ረቂቃን መላእክት ተጨንቀው ፊቱ የሚቆሙለት የሚሰግዱለትን እኮ በጀርባዋ ዝላ ግብፅ የወረደች ንግሥት ድንግል ማርያም ናት። ድንግል ማርያም ኪሩቤል ሱራፌል ፊቱ መቆም አይችልም። ቅዱስ ቅዱስ ይላሉ፣ ረፍት የላቸውም። አባይ ከመፍሰስ ነፋስ ከመንፈስ አያቋርጥም።
እንደዚያ እንደማይቋረጥ ምስጋናቸው አይቋረጥም። ቅዱስ ቅዱስ የሚለው ምግብ የላቸው ምግባቸው ቅዱስ ቅዱስ ነው። አያችሁ ኑሯቸው መጠጥ የላቸውም ቅዱስ ቅዱስ ነው። ድካም የለም፣ እንቅልፍ የለም፣ ሞት የለም። አያችሁ ሁለንተናቸው ቅዱስ ቅዱስ የሚል ምስጋና የተሞላ እነኛ ነገደ መላእክት እንኳን በዓይናቸው ማየት የማይችሉትን ታቀፋቱ ታጠባቸው በጀርባው እዛ ግብፅ ወረደ። ከግብፅም ተመልሳ መጣች። ኢትዮጵያን በኪነት ግርግ የባረከች አስራት በኩራት ልጆች ይሁን ይበላ እኛን ተቀበል አስራት በኩራት እስካሁን ድረስ አለነ ቅድስት የምንላት ለእኛ ድንቅ ስጦታችን ድንግል ማርያም ነው። ድንቅ ስጦታችን ድንግል ማርያም። ወደዚያ ስንመጣ ወደ ሐዋርያት ሥራ ስንመጣ ሰፊ መጋረጃ የተባለችው ድንግል ማርያም ናት። በዚያ ላይ የተሳሉት አራዊት፣ እንስሳት፣ አይዋፍ እንስሳት የተባሉ እናንተ ናችሁ ምእመናን። አይዋፍ የተባለ ደግሞ እኛ ነን አገልጋዮች ካህናት። አይዋፍ አላችሁ ይላላካሉ፣ ይፋጠናሉ። አይዋፍ በክንፍ የዓለምን የነፋስ ባህር እየቀዘፉ ከዳር እስከ ዳር እንደሚፈጥኑ ለአገልግሎት የሚፋጠኑ ካህናት፣ ጳጳሳት፣ ኤጲስቆጶሳት፣ ዲያቆናት፣ ቀሳውስት፣ ሰባኪያን፣ መምህራን የመሳሰሉት አይዋፍ ብሏቸዋል። ለአገልግሎት ይፋጠናሉና ፍጥነታቸውን መግለጽ ነው አሉ ሊቃውንት። ሳሊለነ ቅድስት ጧት ማታ የሚሏት ጧት ማታ ስሟን እየጠሩ ታምሯን እያነበቡ በሌሊት በቀን የሚያመሰግኗት ለምስጋናዋ ለአማላጅነቷ ምስክር ሆነው የሚፋጠኑላት ካህናት ናቸው አይዋፍ የተባሉት። በእሷ ላይ ተመርኩዘው እሷ ታማልደናለች፣ በእሷ አማካኝነት ጌታችን ይታረቀናል፣ ዓለምን ይቅር ይላል ብለው ጧት ማታ ደጅ የሚጠኗት በመጋረጃዋ በድንግል ማርያም ላይ ተጠግተው ጧት ማታ የሚያመሰግኑ በመንጦላይቱ ካህናት ናቸው አይዋፍ የተባሉ። ሁለተኛዎቹ እንስሳ የተባሉ ምእመናን ናቸው። እንስሳ ላቸው ምእመናንን እንስሳ ማንኛውም እንስሳ እረኛው በሚያሰማራው መንገድ ይሄዳል። በቃሉ ጋር ናቸው። በለመለመ መስክ በረፍት ውሃ ሲመራው ማለትም ምእመናንም ንስሐ ግቡ ሲባሉ፣ ሥጋው ደግሞ ተቀበሉ ሲባሉ፣ ወደ ጸበሉ ወደ ጥምቀቱ ሲባሉ ጧት እረኛቸው እንደመራቸው እንስሳት የዋህ ናቸው፣ ቅኖች ናቸው፣ ደግ ናቸው። እረኛቸውን አውቀው ይከተላሉ። ባሰማራቸው ይሰማራሉ፣ ባዘዛቸው ቦታ ይታዘዛሉ። በገደሉም ቢሆን በደልዳላውም ቦታ ቢሆን በሸለቆም ቢሆን በግበበ ምድር ቢሆን ይታዘዛሉ። እንስሳት ቅኖች ናቸው። ምእመናንም ለካህናት የሚታዘዙ እንስሳት የተባሉት ቅንነታቸው ደግነታቸውን ለመግለጽ እነሱም በድንግል ማርያም ተጠግተው ይኖራሉ። ሳሊለነ ቅድስት ይላል። ብዙ ከሃዲ፣ ብዙ መናፍቅ፣ ብዙ ያማኒ፣ ብዙ ነቃፊ በድንግል ማርያም ላይ እንዳለ ግን ወደደም ጠላም የተሰጣ ቃል ኪዳን ነውና በየትኛውም የምድር ዳርቻ የትኛውም ቦታ በሚመችም በማይመችም ዓለም ላይ ሳሊለነ ቅድስት ይሏታል ልጆቿ። ክብር ለእናታችን ይሁን። ሳይል ይሁን ዓለም በሙሉ ሳሊለነ ቅድስት ይላል። ሁሉም ይላል። የታደለ ነው የሚለው ያልታደለ አይል፣ የተረዳ ነው የሚለው ያልተረዳ አይል። ይሄ የጸጋ የተሰጠው እግዚአብሔር የባረከው እግዚአብሔር የቀደሰው የእግዚአብሔር እናት ያከብራል። እውነታው ይሄ ነው። የተቀደሰ አይምሮ እመቤታችን ድንግል ማርያም ያመሰግናል። ምክንያቱም ያላየውን እግዚአብሔር ያየ ነው። በሷ ነው። መጽሔታችን ናት፣ መስታወታችን ናት እሷ። ስለዚህ እንስሳት የተባሉ ምእመናን፣ አይዋፍ የተባሉ ካህናት ናቸው። ሊቃውንት ሲተረጉሙ አውሬ የተባሉ አሕዛብ ናቸው፣ ያልተጠመቁ ማለት ነው። ከቃሉ ጋር ናቸው። አይዋፍ እነማን ናቸው? ወፎች እነማን ናቸው? ካህናት። እንስሳት እነማን ናቸው? ምእመናን ናቸው፣ ልጆቿ። አራዊት እነማን ናቸው? ያላመኑ አሕዛብ ናቸው። ስለዚህ ተነስና አርደህ ብላ ማለቱ አጥምቅ ማለት ነው፣ አስተምር ማለት ነው። እንስሳ አራዊቱን አርደህ ብላ ተነሳ አለው መልአኩ። እርኩስ በልቼ አላውቅም እንዴት እበላለሁ? እርኩስ አለው። እግዚአብሔር አንጽቶታል፣ ለምን ታረክሳለህ? እግዚአብሔር የጠራውን አሕዛብ አልጠራም ማለት አትችልም። ዋናው ያንተ ሐዋርያነት የተጠራበት ያልተጠመቀው ማጥመቅ ያላመነው ማሳመን ግዴታ ነው። ቆርኔሎስን አጥምቀው ማለት ነው። ቆርኔሎስም ተጠመቀ። አያችሁ። ከዚያ በኋላ ሁሉም ወደ ተመለሰ። በእመቤታችን አማካኝነት ነው ዓለም ወደ ሰማይ የተመለሰው። ክብር ለእናታችን ይሁን። ወደ መንግሥተ ሰማያት የዘወትር ጸሎታችንስ በእንተ ሔዋን ተሐጽቦ ኆኅተ ገነት ወበእንተ ማርያም ድንግል ተርኅቦ ለነዳግም ቅዱስ ኤፍሬም በሐሙስ ውዳሴ ማርያም ላይ በሔዋን ምክንያት በሉ እስኪ የገነት በር ተዘጋ፣ በድንግል ማርያም ምክንያት የገነት በር
ምን አለ? ክብር ለእናታችን ይሁን።